እነዚህ እዚህ ጋር ያለችው ዳይመንድ ናት። ቢላችን ተጽፈዋል እና እየከፈልን ነው የዱባይ ብር። በአጋጣሚ በዚህ አጋጣሚ ይሄን ይመስላል ትልቁ የአጅማን ሙዚየም ነው። ስዕል የሚያውቅ እንግዲህ ይጠበብበታል። ትርጉሙ በሙሉ የምታዩት ዳይመንድ ነው። ተሽኮርምማ ያለች ምስል ናት። ፋሚሊ ቼኑንም የአንገት ኒክለሱንም ገዝተነዋል። ዛሬ ሁለት ቦታ እንሄዳለን። አንዱ አጠገቤ ሆኖ እስከ ዛሬ ያላየሁት ነገር ጀስት ለእናንተም ሪኮመንድ አደርጋችኋለሁ። ቦታው መታችሁ አይ ዶንት ኖ በቃ አይደል እንዴት እስከ ዛሬ ድረስ ኢቨን 2 ዓመት ከምናምን ሆነኛል እዚህ አካባቢ መኖር ከጀመር፣ ግን እዚህ ቦታ መጥቼ አላውቅም እና ቪዲዮ ሪከርድ ለማድረግ ገብቼ ሳየው ሃው አልኩኝ። በቃ እስከ ዛሬ ድረስ እንዴት አላየሁትም ይሄን ቦታ አልኩኝ እና ቦታውን ትንሽ አሳያችኋለሁ። መታችሁ ወር ባካለው ብትጎበኙት ሪኮመንድ ማድረጋችሁ ቦታ ነው። ሌላው ደግሞ ሌላኛው ዋነኛው ነገር ምንድነው? ባለፈው እንዳልኳችሁ ጎልድ ስለ ጎልድ አውራን ብላችሁ ነበር እና ማየት ብቻ ሳይሆን ጥራቱን እያንዳንዱን ነገር ቼክ እያደረግን ገብተን ያው ሪካርድ ማድረግ ከተፈቀደልን እያንዳንዱን ነገር ዲቴል ለማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉ ጋይስ። ሌትስ ጎ። Okay, you're right. Full shell bus. Okay, no problem. Full shell bus, people are so full shell. Okay. ፋሚሊ እንደምትመለከቱት አሁን ልንገዛ ያለው አልተመቸኝም። በይዘው እንጃ የሴት ነው ሰውየው ግን የወንድ ነው ምናምን የሚለኝ ይሄ ሞዴል ነው። የወንድ ነው ይለኛል ግን እኔ አልተመቸኝም። ስንት ነው? 22 ካራት 11 ግራም 11 ግራም ምናምን ነው የሚመጣው ወደ 5000 ምናምን ድርሃም 5500 ምናምን ድርሃም ነው ማለት ነው። ጥራቱ በጣም ያው ዱባይ ላይ ወርቅ ብዙውን ጊዜ ሾፕ የሚደረግበት ሀገር ናት። እስከ 18 22 ካራቶች አሉ። ንገራችን ዋጋ ነው This brother, this YouTube, you know, I will send him. He upload. It's okay. This, and I like it. This I need like this. Same this. Yeah. Already በቃ እንከፍለን እንወስድ ነው ወደ 10 ግራም የሚሆን ማን ከፍላል ወደ 5000 ድረስ आज मैं तो टेस्ट 15 ግራም አለ እንዴ? 15 ግራም አለ እንዴ? 15 ये वाला सारे जा रही है የለም ነው? हां क्या समझ में आता है? How much will come 20 gram? 20 ग्राम हां 22 करे 22 carats. Hi, 20 ग्राम या? Yes, 20 gram. 10,580. ጋይስ እንደምትመለከቱት 10580 ነው የሚሆነው 20 ግራሙ ማለት ነው። 20 ግራሙ የሚመጣው 10580 ድራም ያው በ50 አባዙት አሁን ባለው ምንዛሬ እና እስቲ ሌላ ሾፕ ሄደን እናያለን። ዲዛይን አልተመቸኝም። ይሄ ቆጥራ ልከፍ ነው በቃ ወሰንክ ጨክን
I will check. No, I want like this design. 20 gram. Yeah. Container one. No. Like this design, first time I saw. That's why. እና ጋይስ በቃ ብራዘር ከፍሏል። አፕሪሺየት ኢንስፓየር አድርጎኛል። እስቲ እኔ ደግሞ ሌላ ቦታ እየገዛው እየከፈልኩት አይሆናላችሁ ትላለ። ያው ሊመልሱት ማጥላችሁ እና ጋይስ ይሄ ነው። እስከ መጨረሻ ቪዲዮን ይከታተሉት። እኔም እስከገዛ ጠብቁኝ። ብራዘር ብቻ ገዝቶ አይቀርም ትላለ። ተስፋ አለን። I hope እኔ ባክህ ነስ እንሳ አላጣን እቺ እንደምታዩት ማለት ነው 10 ግራም ናት። 10 ግራም 10,580 ድርሃም ማለት ነው። ይሄ ባህር የሚባለው ጎልድ ባህር የሚባለው ብዙዎቻችሁ ታውቁታላችሁ። 10 ግራም ነው። እቺ የምታክል ቲክነሷን ይዋት። እቺ ባህር 10,580 ድርሃም ናት። ምንድነው ጥቅሙ ማለት ነው? ጎልድ በጨመረ ቁጥር በተወደደ ቁጥር ስትሸጡት ምንም አይነት ታክስ ኤቭሪቲንግ ምንም ነገር የሚቆረጥባችሁ ነገር የለም። በገዛችሁበት ዋጋ ነው አትርፋችሁ የምትሸጡት ባለው ከረንትሊ ዋጋ ማለት ነው። አሁን ለምሳሌ ዛሬ 10,580 ድርሃም ገዛችሁት ማለት አሁን ላይ ያለው ከረንትሊ ፕራይስ 22 ካራት ያው 24 ካራት ነው። ፒውር 99% ፒውር ጎልድ ነው። አሁን ላይ ከረንት ላይ ያለው ዋጋ እዛ ጋር እንደሚታየው 565 ነው አሁን ላይ ዋጋው ማለት ነው። ሶ 580 ወይ 600 ሲገባ ፐር ግራም ባለ ዋጋ ነው የሚሸጡት። አሁን ቼኑን ብትገዙት ግን አያዋጣችሁም። ለምን? ትንሽ ይቆራረጥባቸዋል። የዲዛይን ምናምን ብለው ሲሸጡት ትንሽ ይቆራረጥባቸዋል። ምክንያቱም የዲዛይን ማለት ይሄ ግን ምንም አይነት ዲዛይን ስለሌለው ባር ጎልድ ስለሆነ ባለው ዋጋ ከረንትሊ ባለው ዋጋ ነው። ያው ጎልድ ዋጋ በየሰዓቱ በየደቂቃው ነው ዋጋው የሚቀያየር ሁላችሁም እንደምታውቁት። ሰው ይሄ ምንድነው ጥቅሙ? ዛሬ ገዛችሁ ነገ 600 ቢገባ በዛ ዋጋ ነው የምትሸጡት ማለት ነው። ሰው ለትሬደሮች በጣም ጠቃሚ የሚለው ጎልድ ኢንቨስት ጎልድ ባር ነው። ግን ለጌጣጌጥ የምትፈልጉ ከሆነ ደግሞ አድርጋችሁ የሆነ ሳስሰለቻችሁ ወይም ለመቀየር ስትፈልጉ ቼኑን ግዙ። የሚቆረጥባችሁም ይሄን ያህል አይደለም። ቢያንስ ካተረፋችሁ ጎልድ ከተወደደ ቢያንስ የዲዛይን ብቻ የሚቀንስባችሁ ማለት ነው እንጂ ከረንትሊ ባለው ዋጋ የሚሸጡትና የሚገዙት ዋጋ ቢኖር እንዳልኳችሁ ጎልድ ባህር ነው። አሁን ይሄ ማሳያችሁ ማለት ነው። የተለያየ ግራም አለ፣ 50 ግራም አለ፣ የፈለጋችሁት ቁጥር ግራም አለው እና ሶ ጋይስ የእናንተ ነው ውሳኔው። ከፈልክ እንዴ ባይዲ እንትናል ኦኬ በቃ ሾፕ ቀይረን መተናል። እንደምታዩት እስቲ እስካሁን እያወራሁት ነው። ሉክ በጣም የሚያምሩልኛል። ግሬስ ይጨምራል። ወርቅ እኮ በይዘው 300 ምናምን ከሚጨምርበት ይሄን ብንገዛ ይሻላል። ይሄን 300 ምናምን ብር አዳር የትኛው ነው? ይሄን አረባ ከኔ አቋያ ግን ነው ይሄን ይበልጣል። በአንድ ግራም ይበልጣል። ይሄ 9.5 ነው። ይሄ 9.4 ነው። ኦኬ እኮ አሁን በዚህ እንደራደራ በዚህ የዚህ ደግሞ ትርፉን የሚሰጠው 200 ምናምን ብር ነው። 6300 ምናምን ብር ተሻለ ወይስ እንዴት ሻል ይሄን እንትምጭኝ It's okay. I like this. You like this? But you have to give this on same price. Just now we was by here. ወደ 200 ድርሃም ቅድም ከገዛንበት አዳርጎብናል። ትርፍ የራሱን ይዞብናል። እስቲ የተከራከርነው ነው የሚሰጠን ከሆነ እንዲሁ እንዳማረብኝ አድርጌው ሄዳለሁ ማለት ነው። ፍሬንድ 6370 this gram check 12. 12 Yeah, 12. can you check again? እንግዲህ ፋሚሊው እየገዛ ነው ያስመዘን ነው Okay. you make bill for me? How much? 6,370. 6,370.
Yeah, before yesterday he was promised. That's why we are customer for you. Special, regular. Take this. يطران Little short, I think. How many gram? 9.8 9. Okay. 9.8 እንደምትመለከቱት በዚህ አጋጣሚ የጅም አግኝቻለሁ 9.8 ነው። ይሄኛ 9.8 ናት፣ ግን 5390 አለን ፕራይሱ ማለት ነው። በጣም የሚያምረው እና ይሄንም ገዝተን ቺል እናደርግበታለን ማለት ነው ጋይስ። ዋው በጣም የሚያምረው እና ሁለቱም ዋጋ እየተከራከርን ነው። እስቲ ዲል ካደረግን በኋላ ሌላ ቪዲዮ ሰራላችኋለሁ። ፋሚሊ ቼኑንም የአንገት ኒክለሱንም ገዝተነዋል። እንደምታዩት ፓክ ተደርጋለች። ቼኒ ለምን ፓክ ተደረጋለች? እዚህ አላደርጋትም። የራሴ ጊፍት ስለሆነ ለራሴ የሰጠሁት ጊፍት ስለሆነ እዚህ ያደርጋሉ ማለት ነው። እንደምታዩት እኔም ብራዘርም ገዝተናል። ያለን ቆይታ ይህን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ይሄ ብቻ አይደለም፣ ሌላም ቦታ እየሄድን አሪፍ ነገሮች እንሰራላቸዋለን። እያየን ብቻ ሲሆን እየገዛም ማለት ነው። የሚገዛ ከሆነ እየገዛ ኢንፎርሜሽን ጋዘር የምትፈልጉት ነገር ካለ ደግሞ እንደዚሁ እንደ በፊቱ አሪፍ ቪዲዮዎችን እንዲመጣላችሁ የደውል ምልክቷን ተጫኑ። ቢላችን ተጽፈዋል። ሰላሳ አድርገዋል እና እየከፈልን ነው። የዱባይ ብር በዚህ አጋጣሚ ይህን ይመስላል። እየከፈልን ነው። 3 ስንት 4 ተርቲ ነው ፕሮብለም ይላችሁ ዲስካውንት። እዚህ ጋር የምትመለከቱት የልጆች ነው ማለት ነው። ዋው በጣም የሚያምር በኢየሱስ የአንገት ነው። ምንድን ነው የልጅ አንገት እንደዚህ ትንሽ ይሄ ህፃን ነው አይደል? ይሄ ጆሮ ጌጦች እና የአንገት ነው ያለው። ቻናልም አለ በብራንድም አለ። በጣም የሚያምረው እነዚህ እዚች ጋር ያለችው ዳይመንድ ናት። ዋው እዚህ ጋር ደግሞ የአዋቂ ነው። ባይዘዌ እነዚህ ፋሽን ናቸው። እነዚህ ቻናል ብራንዶች አሉ አይደለ? በእነሱ ዲዛይን እየተሰሩ ናቸው እነዚህ እና በጣም የሚያምሩት አውቶ እነዚህ አሁን የቻናል ሞዴሎች ናቸው። እዚህ ጋር ደግሞ የእጅ ብራዝሌቶች ምናምን አሉ። ቪዲዮን ዞር እያልኩ አሳያችኋለሁ ካልታያችሁ። እንደምትመለከቱት ላይክ ኒክለሶች ናቸው። አንገት ላይ የምታደርጓቸው ጌጣጌጥ ላይ ብቻ መግዛት ከፈለጋችሁ ቼኑ ከገዛችሁ በኋላ ይህን ለብቻው መግዛት ትችላላችሁ። እዚህ ጋር ደግሞ ከዳይመንድ ጋር ሚክስ የሆኑ ላይክ አንገት ላይ የሚደረጉ ከቼን ጋር የሚደረጉ ናቸው ከኒክለስ ጋር። እዚህ ጋር ደግሞ የእጅ ብራዝሌቶች ናቸው። በተለያየ ግራም አለ፣ በዳይመንድም አለ። እንግዲህ ዋው እዛ ጋ ያለው ይሄ ቼን በጣም የሚያምረው እዚህ ጋ ያለው ማለት ነው። እዚህ ጋር እንደምታዩት የሁሉም የሴት ነው፣ ያምራል። እነዚህ ጌጣጌጦች ደግሞ ያው የሴት ናቸው፣ የእጅ ቀለበቶች ናቸው። ዳይመንድ ያልኳችሁ ደግሞ እዚህ ጋር ነው ያለው። ይሄ በሙሉ የምታዩት ዳይመንድ ነው። በጣም ነው የሚያምረው። የተለያዩ ዲዛይኖች አሉ። የአንገትም አለ ዳይመንድ ታዩት። ይሄ የአንገት ኔክለስ ዳይመንድ ነው። በጣም ነው የሚያምረው። የአረቦች ካልቸር ለባህል ለተለያዩ ትራዲሽናል የሆኑ ነገሮች የሚጠቀሙት የአንገት ኔክለስ ነው። በጣም ነው የሚያምረው። ሉካት ዋው! ያ ደግሞ ምንድን ነው እንደዛ ያለ ምንጣፍ ነው ይመስለው። እንደምትመለከቱት በጣም የሚያምረው በዳይመንድ አለ። በቃ ደግሞ ቼን ነው እንግዲህ የኡጋንዳ ነጋዴዎች የሚያደርጉት እና ጋይስ እንደምትመለከቱት እነዚህ በጣም ቀጫጭን ናቸው። የሴቶች ናቸው መሰለኝ ደግሞ እንዳልኳችሁ ሁለት ቦታ ነበር ያልኳችሁ። አንዱ ቦታ
ደርሻለሁ። እሱንም አሁን ማሳያችሁ ይሆናል። ብዙ ጊዜ እዚህ እመጣለሁ፣ ግን በጣም ደስ የሚል አየር አለ። ጸጥ ያለ ቦታ ነው። ግን ቤቴ ከዚህ 5 ደቂቃ ነው ታውቃላችሁ። ግን ገብቼ ውስጥ ላይ ምንም አላየሁም እና አሁን ላሳያችሁ። ቆይ ካሜራውን ላስተካክለው። ይሄ እንደምታዩት ከ200 ዓመት በላይ ያስቆጠረው ትልቁ የአጅማን ሙዚየም ነው። ባይዘው በጣም ነው የሚያምረው። እንደምታዩት እዚህ ጋር ታሪካዊ ነገሮች ተጽፈዋል። የሺህ ዓመታት ያስቆጠሩ ቅርሶች አሉ። ተቆፍረው የተገኙ ብዙ ነገሮች አሉ እና አጋጣሚ እዚህ ጋር መጥቼ ቁጭ እላለሁ። እዛ ጋር መቀመጮች አሉ እና ከቤቴ 5 ደቂቃ ሆኖ ኢቭን አሁን ሳምንት አይሆነኝም ገብቼ ውስጡን ከጎበኘሁት። በጣም ደስ የሚጎበኙ ነገሮች አሉት ውስጥ ላይ። እንግዲህ እዚህ አካባቢ ያላችሁ መታችሁ በዚህ አጋጣሚ ማየት ትችላላችሁ። አይ ካንት ኤክስፕሌን። በቃ በጣም የሚገራርም የአረቦችን ስልጣኔያቸውን ብቻ ሳይሆን እንዴት እንደመጡ እንደተነሱ ማየት የምትፈልጉ ቅንጡ ፎቆቿን ሳይሆን አነሳሳቸውን ማወቅ የምትፈልጉ እዚህ መታችሁ ያለውን የድሮ ታሪኮቿን ማየት ትችላላችሁ ማለት ነው። ቦታው በጣም ያምራል። ጸጥ ያለ ቦታ ነው። ዛፎች አሉ። እዚህ ሙቀት ላይ ያስባችኋል። እዚህ ስትመጡ ሌላ አየር በቃ የማታውቁት ፊሊንግ ይሰማችሁ። ባይ ዘ ዌይ ብዙዎቹ ሙዚየም ቅርጻቸውና ከለራቸውን ጠብቀው ግን አንዳንድ ቢዝነስ ተከፍቶባቸዋል። ላይክ እንደ ካፍቴሪያ፣ ሬስቶራንት ምናምን ተከፍቶባቸዋል። ምንም አይነት ይዘታቸውን ሳይቀይሩ ሙዚየምነታቸው እንዳለ ግን በጣም ላይት ተገጣጥሞባቸው ምናምን በጣም የሚያምሩት አሳያችኋለሁ። እሱንም ኢቨን ጂም ራሱ ተከፍቷል እዚህ ጋር እና እዛ አካባቢ ያላችሁ በዚህ አጋጣሚ የማታውቁት ብዙ ትኖራላችሁ። ምክንያቱም እኔ ቤቴ 5 ደቂቃ ሆኖ እንኳን አላውቀውም ነበረ እና እዚህ አካባቢ ያላችሁ መታችሁ ቦታውን ማየት ትችላላችሁ። በስማም ይሄ ደግሞ ምንድነው? ላይክ ንስር ነው። በጣም ነው የሚያምረው ማለት ነው። ስዕል የሚያውቅ እንግዲህ ይጠበብበታል ትርጉሙን። ያው የአረቦች ካልቸር እንደ ካልቸርም ነው የሚጠቀሙት መሰለኝ። ዋው አይኑን አያችሁት? ሪል አይን ነው የሚመስለው እና በጣም ነው የሚያምረው። ከሙዚየሙ ጀርባ ያለ ስለ እንደምታዩት ግድግዳው ላይ አሪፍ እንደዚህ ሺፖች ምናምን መርከቦች ተስለዋል። እንዳልኳችሁ ደግሞ እንደዚህ ስዕላት ምናምን ውስጥ ላይ የሚጎበኙም አሉ የሚሸጡም ናቸው። ብዙ ማርኬቲንግ ተከፍቶባቸዋል። በጣም ነው የሚያምሩት። ባይዘዌ የሆነ ሰዓት ላይ እዚህ መጥቼ ቪዲዮ ሰራላችኋለሁ። ጫማችሁን ከስተም ማድረግ የምትፈልጉ ልብሳችሁን እንደዚሁ እዚህ ቤት በጣም የሚገርም ቤት ነው። ከስተም የሚደረግበት ቤት ነው። የሆነ ሰዓት ፐርሚሽን ጠይቄው ቪዲዮ ምሰራላችሁ ይሆናል። ምክንያቱም ቤት ያጠገብ ስለሆነ። ይሄ እንደምትመለከቱት ተሽኮርመማ ያለች ምስል ናት እና እንዳልኳችሁ ለፎቶም ይሁን ለቪዲዮ መታችሁ ወይ ወክ ለማድረግ ጊዜ ለማሳለፍ ከፈለጋችሁ በዚህ አጋጣሚ ትንሿ ኤምሬት አጅማን መታችሁ እንደዚህ አይነት ቦታ ሳትጎበኙ ማለፍ ሆነ መሄድ ከባድ ነው የሚሆነው። እንግዲህ ቤት አጠገብ የሆነው አላውቀውም። መጥቼ ቁጭ ብዬ ምናምን አላለ ሻይ ቡና ብዬ መለሶ ነበረ። ሙዚየሙን ራሷን በቅርብ ነው የጎበኘሁት። በጣም የሚያምረው በጣም ብዙ ቅርስ ታሪኮች አሉ። በጣም ከ2000 ዓመት በላይ የሆኑ ቅርሶችና እንዴት እንደመጡ እንዴት እንዳደጉ ከ200 ዓመት በፊት የዛ ጊዜ የነበሩ መንግስት ቤታቸው እዚህ ነበረ እና ቤታቸው አለ። ድሮ ፎቶዎች አሉ። ትላልቅ ሐውልቶች አሉ። በጣም ብዙ የሚጎበኝ አለ። ባይዘው በቃ ከምነግራችሁ መታችሁ ብጎበኙ ይሻላል። ለማሳየት ቪዲዮ ልቀርጽ ፐርሰናል ፎቶ እና ቪዲዮ ትችላለህ፣ ግን ሶሻል ሚዲያ ላይ ፋይን ያስቀጣሃል። አሁን ላይ አይቻልም ማለት የትኛውም ሶሻል ሚዲያ ላይ ፖስት ማድረግ አትችልም። ውስጥ ያሉት ቅርሶችን አለ በቃ ምንም ማለት ስለማልችል ውጪውን እንደዚሁ ሃይላይት አይሳይቻችሁ ያው እንድትጎበኙት ሪኮመንድ አድርጋችሁ። በጣም ሰፊ ነው። በጣም ብዙ ነው የሚጎበኝ ቦታ ያለው። ቦታውም ደስ ይላል። እንደምታዩት እንግዲህ ከጎበኛችሁ በኋላ እረፍትም ለመውሰድ ካሰባችሁ የተለያዩ ካፍቴሪያዎች ተከፍተዋል። ሴፉዶች አሉ። ጂም እራሱ አለ። ከሙዚየሙ ከጎበኛችሁት በኋላ የጂም ሱስ ያለባችሁ ሰርታችሁ መሄድ ትችላላችሁ ማለት ነው። ዛሬ የነበረን ቆይታ በጣም ደስ የሚል ነው ብዬ አስባለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ ጋይስ። በሌላኛው ቪዲዮ ደግሞ ምን አይነት ቪዲዮ ይሰራላችሁ፣ የት ሊድ፣ ምን እንግዛ
ኮሜንት ላይ አሳውቁኝ። እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ።